ፒተር ያደረገው ስምንተኛ ቢጫ ካርድ ትክክለኛ ውሳኔ። ንግድ ባንክ በኩል የዕድሜ እርከን ጎሎችን አስቆጥሯል። ቅዱስ ጊዮርጊስ የበላይነት አለው። 25 ድሎች አሉት። 72 ጎሎችን አስቆጥሯል። በዚህ ሂደት በመጀመሪያው ዙር አንድ ለአንድ የተለያዩ ፍጹም ጥላሁን የቡድኑ እጅግ በጣም ቁልፍ ተጫዋች ነው። በዚህ ዳንኤል ኮላ፣ ሙስጠፋ መቂና ታምሩ አደም ረዳቶች ናቸው። ተጫዋች ቅያሪ ብቻ አድርጓል። በዛ በካቲሶ በቋሚነት ጀምሯል። ሁዘይፋ ሻፊ ከዛ ውጪ በመጨረሻው ጨዋታ ከመሪው ጨዋታ ነው ከቅዱስ ጊዮርጊስ ጋር አንድ ጨዋታ አሸንፏል። ከተለያየ ቡድን የተጫዋች ቅያሬ አላረገም። በተከላካይም በአማካይም በአጥቂ ቦታ ይህንን ጨዋታ ከ1987 ወደ ኢንስትራክተርነት ተሸጋግረዋል አሰልጣኝ ፋሲል። የሊግ ፎርማት ከዛ ውጪ የአመታት የእርስ በርስ ያየን ያለ ነው። ኢትዮጵያ ንግድ ባንክ የማዕዘን ምት ተስፋዬ ያም ቢሆን ግን ዳዊት ኳስ ወደ ውጭ ወጥቷል። ሌላ የማዕዘን ጎል ፍለጋ በቆመ ኳስ በዚህ ሰዓት ሀብታሙ ጉልላት ፍጹም ቅዱስ ጊዮርጊሶች ሴት ፒስ በሚያገኙበት ሰዓት ከጨዋታ ውጭ ይመስላል። ታርጌታቸው ፍጹም ነው። በሚገርም ሁኔታ ረጅም ተጫዋች አይደለም እና ትንሽ የተዋከበ ጨዋታ ነው። ቅዱስ ጊዮርጊስ ጥሩ ዕድል አግኝተዋል። በዚህ ሰዓት ተገኑ ተሾመ ምን ሊያደርገው ይችላል? የመጀመሪያ ጎል ፍለጋ በዚህ ሰዓት ጥሩ ዕድል ጃምፒዮን ግን ተሾመን ጥረት አለማድረግ አይቻልም። በዚህ ረገድ የተገኑ ተሾመ ሞቢሊቲ ለኢትዮጵያ ንግድ ተጫዋቾች ተከላካዮች ፈተና መሆኑን በዚህ እንቅስቃሴ ተመልክተናል። ሴካፋም ዋንጫ አሳክቷል። ምናልባት በዚህ ሰዓት ጨዋታው ውጪ ጥሩ ሰንጣቂ ኳስ ነበረ ከዘላለም አባተ በተወሰነ መልኩ ከጨዋታ ውጪ ይመስላል። ዳዊት ዮሐንስ ግን ግብ ጠባቂው ጨዋታውን አንብቦ ወዲያው ወጥቶ መንገዱን የዘጋበት መንገድ በጣም አማካዩ ዘላለም አበበ በዚህ ነገር የሚጠበቁ ተጫዋቾች ናቸው። አዲሱ አንደኛው የኢትዮጵያ ንግድ ባንክ ግብ ማግኛ ምንጩ ተመለከት ነው እንገኛለን። የመጨረሻ ምርጫዎቻቸው ግን ደካማ ሆኖ ነው እየተመለከትናቸው። በዚህ ሰዓት ተስፋዬ ታምራት ኮንሶ የማዕዘን ምት የተስፋዬ ታምራት ኳስ አብዱላሂ ዲያካም ታርጌቱ አብዱላሂ ዲያካም ነው፣ ግን በጣም ትንሽ ይህንን አጋጣሚ ምን ሊያደርገው ይችላል? ቅዱስ ጊዮርጊስ የመጀመሪያ ጎል ፍለጋ ደካማ ቴክኒክ በፍጹም ቅጣት ምት ክልል ውስጥ ገብቷል። ኡጋንዳዊ ተጫዋች ኢትዮጵያ ንግድ ባንክ የመጀመሪያ ጎል ፍለጋ አሁን እየተቆጣጠሩ ይገኛሉ። መሳፍንት ጥሩ አቅርቦት ነው በዚህ ሰዓት። ያም ቢሆን ግን አብዱላሂ ዲያካም ኳሱ ከራሱ ሜዳ ክፍል ላይ አውጥቷል። ጸጋ ዲያካም ረዘም ያለ ተጫዋች ነው። ዞኑን በደንብ ማርክ ያደረገበት መንገድ በጣም አስገራሚ ነው። ረጅም ተጫዋች ነው። የአየር ላይ ኳሶቹ በመቅጠር ይመስላል እጃቸው ኪሳቸው እስከከተቱ በኋላ ጥሩ ድል ነበር። ሌላ የሴት ፒስ ኳስ ነው ኢትዮጵያ ንግድ ባንኮች ያገኙት። ዘላለም የመጀመሪያ አጋማሽ ከመጠናቀቁ በፊት ክሎ ደብል ፓስ ለመጫወት ያደረጉት ጥረት ፍሬያማ መሆን አልቻለም። አቤኔዘር ሐዋሳ ተወልዶ ያደገው ተጫዋች በፍጹም ቅጣት ክልል ውስጥ ኳሱን መቆጣት ሁለት ተጫዋቾች ቀጣዩ ጨዋታ በአምስተኛ ቢጫ ካርድ በቅዱስ ጊዮርጊስ በኩል የአብስራ ጎሳይና አዲሱ አቱላ ሁለት የአማካይ ስፍራ ተጫዋቾች ተቀይረው ወጥተዋል። ብርሃኑ አሻቦና ፋድ አብደላ ተቀይረዋል። በመጀመሪያው 45 ደቂቃ የኳስ ቁጥጥሩን ከተመለከትን በኢትዮጵያ ንግድ ባንክ በተወሰነ መልኩ ብልጫ ተወስዶበት ነበር። ያንን መመለስ ይኖርበታል። ግብ መዝሙር ነው እያሰሙ የሚገኙት እነኚህ ደጋፊዎች። የማዕዘን ምት ተስፋዬ ታምራት የመጀመሪያ ጎል ፍለጋ ጎል ኢትዮጵያ ንግድ ባንክ አምስተኛ ቢጫ ካርድ ተመልክቶ ቀጣዩ ጨዋታ የሚያልፈው ናትናኤል ዳንኤል 9ኛ የሊግ ጎል አስቆጥሮ የቪክቶሪዮ ኬሬሽ አይነት የደስታ አገላለጽ አሳይቷል። ለ2016 ሻምፒዮን እጅግ በጣም ጥሩ አጋጣሚ ነው። መቀሌ ሰባ እንደርታ ላይ በቆመ ኳስ ጎል ኢትዮጵያ መድኑ ለ1 የመራበትን ጎል ተከትሎ ኢትዮጵያ ቡና በዚህ አይነት መልኩ ጎል ማስቆጠሩ ይታወሳል። የተፈጠረው ፖል ማርኪንግ ደካማ የአየር ላይ ኳስ መከላከል ነው በቅዱስ ጊዮርጊስ በኩል የተመለከት ነው። ማንም ማርክ አላደረገውም። ናትናኤል ዳንኤልን በነፃነት ነው ኳሱን ማስቆጠር የቻለው ግብ ጠባቂ። የዚህ ጨዋታ ልዩነት ፈጣሪ ሆነዋል። አሚኑ ነስሩ ነበረ ናትናኤል ዳንኤልን ማስቆጠራት ጎል ነው። ቅዱስ ጊዮርጊስን ባለፈው የውድድር ዘመን ሁለተኛው ዙር ላይ ቅዱስ ጊዮርጊስ አጽፋዊ ምላሽ መስጠት ይችላል ወይ? በዚህ ሰዓት ጥሩ አቅርቦት መሳፍንት ጳውሎስ ኢትዮጵያ ንግድ ባንክ ተደጋጋሚ ጫና ከፈጠረ በኋላ የማዕዘን ምት መስፍን ዋሼ ምናልባት ጎል ራሱ ደገመው። 10ኛ የሊግ ጎል ለናትናኤል ዳንኤል። መቀሌ ሰባ እንደርታ ላይ 2 ጎሎችን ያስቆጠረው የሾኔው ኮከብ አዲስ አበባ ስታዲየም ላይ ሁለቱ ቡድኖች ከ9 ዓመት በኋላ ለመጀመሪያ ጊዜ በተገናኙበት ሜዳ ልዩነት ፈጣሪ 2 ጎል ባሸነፈበት ጨዋታ ቅዱስ ጊዮርጊስን 3ኛው ተጫዋች ሆኗል ናትናኤል ዳንኤል።
የቆመ ኳስ መከላከል ችግር። ሌላ የሴት ፒስ ጎል ነው በናትናኤል ዳንኤል በኩል የተመለከትነው። ማንም ተጫዋች ማርክ አላደረገውም። አሁንም አሚኑ ነስሩ ነበር እሱን ማርክ ማድረግ የነበረበት። ቅዱስ ጊዮርጊስ በኩል በጣም አስደንጋጭ ነው። እንደዚህ አይነት ክፍተቶችን ለተጫዋቾች የምትሰጥ ከሆነ እንደዚህ አይነት ቅጣቶች ነው ሊደርሱብህ የሚሄድ ነው። ብሩክ አለማየሁ ተቀይሮ የገባ ተጫዋች ነው። ናትናኤል ዳንኤል ሶስተኛ ጎል ምናልባት መስፍን ዋሸ እየፈጸመ የሚገኘው ኢትዮጵያ ንግድ ባንክ ነው። አሁንም ናትናኤል ዳንኤል ነው ኳሱን አግኝቶ ወደ ግብ መምታት የቻለው። ሻኪሎ ፋርክ በጥሩ ሁኔታ ኳሱን መልሶት ነበረ። በድጋሚው ሪባውንዱን ሄዶ አውጥቶታል። ኢትዮጵያ ንግድ ባንኮች ሶስተኛ ጎል ለማስቆጠር በጣም ተቃርበው ነበረ። ቅዱስ ጊዮርጊሶች ግን አስቸጋሪ ህይወት ነው እየገፉ የሚገኙት። በተለይ ጎሎቹ ከተቆጠሩ በኋላ ከወራጅ ቀጠና የሚወጣበትን እድል ፈጥረዋል። ወደኋላ የተመለሰ ኳስ ኢላማን የጠበቀ ነው ያልጠበቀ ራስ ላይ የሚቆጠር ጎል። ሚስ ኮሚኒኬሽን ከግብ ጠባቂው ጋር አልተግባቡም። ግን ካሌብ አማንኳ ራሱ ስተቱን ዳንኤል እና በዛብህ ከቲሶ ሁሉ የማዕዘን ምት ቅዱስ ጊዮርጊስ ደካማ አቅርቦት ነው በዚህ ረገድ። እዚህ ሰዓት ሀብታሙ ጉልላት ፍጹም የሆነው ነገር ትኩረትን ይስባል። ተዘናግተው ነበር የኢትዮጵያ ንግድ ባንክ ተከላካዮች። የኢትዮጵያ ንግድ ባንክ ተከላካዮች በተዘናጉበት ሰዓት ነው ኳሱን ማግኘት የቻሉት። ፍጹም ጊዮርጊስ ተስፋ ሳይቆርጥ ወደ ጨዋታ ቅኝት ገብተዋል። ብሩክ አለማየሁ ጥሩ ቴክኒክ፣ ብሩክ ጥሩ አቅርቦት ነው። ምናልባት ተገኑ ተሾመ ሌላ ማጥቃት እንቅስቃሴ ጥፋት ኦብቪየስሊ ቢኒያ የብሩክ አለማየሁ አስደናቂ እንቅስቃሴን የተመለከትን የምንገኘው። ተከላካይ የቀነሰበት መንገድ በጣም አስገራሚ ነው። ተገኑ ተሾመ ኳሱን አግኝቶት ነበረ፣ ግን ተስፋዬ ታምራት በግሩም ሁኔታ ብሎክ አድርጎ መልሶበታል። ግን የኢትዮጵያ ንግድ ባንክ ተከላካዮች መላቀቆች አሉ በሚል እሳቤ ምናልባት ግብ ጠባቂው ጠብቆ ቢሆን ኖሮ የኢትዮጵያ ንግድ ባንክ ሶስተኛ ጎል ሊሆን የሚችልበት እድል ነበረ። ተስፋዬ ታምራት ሌላ የማዕዘን ምት የቆመ ኳስ ሶስተኛ ጎል ፍለጋ ከትናቸው እንገኛለን። አሁንም ተስፋዬ ታምራት ነው ኳሱን ሳጥን ውስጥ ማሻማት የቻለው። ራሱ የቅዱስ ጊዮርጊስ ተጫዋች ነበረ። ኳሱን ተመሳሳይ ውጤት ነው የተሸነፈው። ሁለቱንም የአዶላ ወዩ ልጆች ናቸው ያስቆጠሩት። ፉአድ አብደላ ተገኑ በመስመሮች መካከል ፉአድ አስደናቂ ቴክኒክ ምን ሊያደርግ ይችላል? ፍጹም ተገኑ ተሾመ ፉአድ አብደላ በስተመጨረሻ ፍጹም ጥለውና ግራ እግሩ ነው ከጨዋታ ውጪ ሆነው። ሙስጠፋ መቂ ብዙውን ጊዜ ውሳኔያቸው ከጨዋታው ማጥቃት እንቅስቃሴ በዚህ ሰዓት ፍጹም ባላን ግንኙነት ፍጹም ምን ሊያደርገው ይችላል? ፍጹም ጥሩ አቅርቦት ግን ሻይዶና ሀብታሙ ጉልላት የግራ እግር ተጫዋች የሚመታው ከሆነ ያሻማል። የቀኝ ከሆነ በቀጣይ ጎል ማግባት ሙከራ አብራኖ በሙሉ እግር ኳስ ተጫዋቾች ነበር። ዝቅ ያለ ዴሊቨሪ ነው ከሀብታሙ ጉልላት የተመለከትነው። ምክንያቱም በርካታ የቅዱስ ጊዮርጊስ ተጫዋቾች ፈጠር ይችላል። ፍጹም በመስመሮች መካከል ክብር ይልቅ እዛው መጀመርን መርጠዋል። በዚህ ሂደት ዲስኦርጋናይዝድ የሚሆን የመከላከል እንቅስቃሴን የምናስተውል ይሆናል። ኢትዮጵያ ብሔራዊ ቡድን ተጫዋች 54ኛውና 59ኛው ደቂቃ ላይ ያስቆጠራቸው ጎሎች ሲጫወት የነበረ ከዛ የተገኘ ተጫዋች ነው። ፍጹም በዚህ ሰዓት ሀብታሙ ጉልላት ቀላል ኳስ ለግብ ጠባቂው ኢንተርናሽናል ዳኛ ኤፍሬም ደበሌ ጨዋታው መጠናቀቁን በፊሽካቸው አረጋግጠዋል።